ሰላም ጤና ይስጥልኝ ክቡራትና ክቡራን በመላው የዓለም ዳርቻ ላይ ሆናችሁ ይሄንን ቪዲዮ እየተከታተላችሁ የምትገኙ ኢትዮጵያውያን እህት ወንድሞቼ እንደምን አላችሁ? በያላችሁበት የዓለም ዳርቻ ሁሉ ሰላማችሁ ብዝት ይበልኝ። ይህ ቪዲዮ በተለይ የራያ ተወላጆች እንዲሁም የራያን ባህል ወዳጆች በሙሉ ላይክ፣ ሼር፣ ዲዩት እንዲሁም ሪፖስት በማድረግ እንድትተባበሩን በትህትና ጠይቃለሁ። ዛሬ በዚህ መልኩ የመጣሁት እንግዲህ አንድ ቲዩቶሪያል ለመስጠት ነው። መስጠት የፈለኩት ቲዩቶሪያል ደግሞ ምናልባት ከዚህ በፊት አይታችሁ ከሆነ ብዙ ኢትዮጵያውያን እህት ወንድሞቻችን በተለያዩ በዓላትና ዝግጅቶች ላይ የራያን የባህል ልብስ ታጥቀው ሲወዛወዙ ሲጨፍሩ ምናምን እናያለንና ነገር ግን አልፎ አልፎ የራያን የባህል ልብስ ባልተገባ መልኩ ለብሰው የሚጨፍሩ ወንድሞቻችን አሉ ማለት ነው። ከዚህ በፊት በተለያዩ ሶሻል ሚዲያዎች ላይ ልክ ከዚህ ቀጥሎ እንደምናያቸው አይነት ቪዲዮዎች ሲለቀቁ አይተን እናውቃለን። ያው ቪዲዮዎቹ እንደተከታተላችኋቸው እነዚህ ወንድሞቻችን እንግዲህ ለራያ ካላቸው ፍቅር አንፃር የራያን ባህል ከመውደዳቸው አንፃር ነው በዚህ መልኩ ሲጨፍሩ የምናያቸውና ነገር ግን የራያን የባህል ልብስ እንዴት መለበስ እንዳለበት ብዙዎቹ አያውቁም። በእነዚህ አለባበሶች ላይም በጣም ብዙ ስህተቶች አይቸባቸዋለሁ። ወደ ዋናው ጉዳይ ስገባ ዛሬ የራያን የባህል ልብስ እንዴት መልበስ እንዳለብን ከመጀመሪያ ጀምሮ እስከ መጨረሻ ድረስ የማሳያችሁ ይሆናል። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ሌትስ ጎ። ብሬክስ ሁሌም አዲስ። ያው እንደሚታወቀው እንግዲህ ይሄ በትር ይባላል። ብዙዎቻችሁ ታውቁታላችሁ። ያው የራያን የባህል ልብስ ስትለብሱ ቀጠን ያለ ዘንግ ብቻ ብትይዙ መልካም ነው። ይህ ደግሞ እንደምትመለከቱት ነጠላ ይባላል። ይሄኛው ደግሞ ዕጣቅ ይባላል። ያው ከታች የምንታጠቀው ማለት ነው። ይሄኛው ደግሞ በራያ አዘቦ አካባቢ ማለትም በአላማጣ መሆኒ ማይጨው አካባቢ ጋማር በመባል ይታወቃል። በራያ ቆቦ አካባቢ ደግሞ ገማር ወይም ግማር በመባል ይታወቃል። ይሄ ደግሞ በራያ አዘቦ አካባቢ ሽፋይ ሳኒ በመባል ይታወቃል። በራያ ቆቦ አካባቢ ደግሞ ጥርቅ ጫማ በመባል ይታወቃል ማለት ነው። እንግዲህ የራያን የባህል ልብስ ለመልበስ ምንም እንኳን ከዚህ በላይ የተለያዩ መስፈርቶች ቢኖርትም ከሞላ ጎደል ግን እነዚህ ነገሮች ካሟላን ያው የራያን የባህል ልብስ በስርዓቱ ለብሰናል ማለት ይቻላል ማለት ነው። ከዚሁ በመቀጠል እንግዲህ እንዴት መልበስ እንዳለብን አብረን እናያለን። እንግዲህ ከላይ ወፈር ያለ ነጭ ቲሸርት ቢኖራችሁ መልካም ነው። ከታች ደግሞ ከጉልበታችሁ በላይ የሆነ ልክ እኔ እንደለበስኩት አይነት ቁምጣ መልበስ ይኖርባችኋል ማለት ነው። ከዛ በመቀጠል ጥርቅ ጫማውን ወይም ሽፋይ ሳኒውን እንለብሳለን። እዚህ ላይ የምታዩት እንግዲህ ይሄንን የምታዩት ጣታችን ሁለቱ ጣታችን ናቸው እዚህ ላይ መግባት ያለባቸው ማለት ነው። ኦኬ እነዚህ ሁለቱ ጣታችን እዚህኛው ላይ ይገባሉ ማለት ነው። እንግዲህ እንደምታዩን ሽፋይ ሳኒ ወይም ጥርቅ ጫማውን ለብሻለሁ ማለት ነው። የራያን የባህል ልብስ ወዳጆች ይሄንን ማግኘት ከቻላችሁ ይሄንንም አብራችሁ ብትለብሱ፣ ልክ እንደዚህ አይነት ሽፋይ ሳኒ ወይም ጥርቅ ጫማ ካላገኛችሁ ደግሞ ስክሪኑ ላይ እንደምታዩት አይነት ሰንደል ጫማን ብታደርጉ ችግር የለውም። ከዛ በመቀጠል ይሄ ዕጣቅ ይባላል። ሁሉም ሰው የራያን የባህል ልብስ ጥበብ ወደታች አድርጎ መታጠቅ እንደሌለበት አባቶች ይናገራሉ። ለምን የሚለው በኋላ እንመለስበታለን። ለማንኛውም አንዳንድ ሰው እንደዚህ አድርጎ ይዞ እንደዚህ የሚታጠቅ አለ። እንደዚህ አድርጋ የምትታጠቀው ሴት ናት። ወንድ ልጅ እንዴት አድርጎ ነው መታጠቅ ያለበት? መጀመሪያ ከፊት እንደዚህ አድርጎ ይይዛል። ከዛ ከፊት እንደዚህ ያደርጋል። ከዛ በኋላ እንደዚህ ያለ ይዞራል ማለት ነው። እንደዚህ ያደረገ ነው የሚያዞረው። አንዳንዱ ያው እንደ እጁ ነው እንግዲህ ወደ ግራ የሚታጠቅ ሰው አለ፣ እንደዚህ አድርጎ ወደዚህ የሚታጠቅ ሰው ደግሞ አለ። እኔ አሁን ለምሳሌ እንደዚህ ነው፣ ወደ ቀኝ ነው እንደዚህ አድርጌ የምታጠቀው። ብዙ ሰው ግን እንደዚህ ወደ ግራም ይታጠቃል ማለት ነው። እሱ እንደ እጃችሁ ነው። ስንታጠቅ ደግሞ ሁለት አይነት አስተጣጠቅ ነው ያለው። አንደኛው ረጅም እስከዚህ ድረስ እንደምታዩት፣ አንደኛው ደግሞ ከፍ ብሎ ላይክ እስከዚህ እስከ ቁርጭምጭምታችን አካባቢ ይለበሳል ማለት ነው። እንደዚህ አድርጋችሁ ትይዛላችሁ፣ ይመጣል እስከዚህ። አያችሁት አይደል? ከዛ ይሄንን ትስቡትና ይሄንን እዚህ ታስገቡታላችሁ፣ ይሄንንም አምጥታችሁ እዚህ ታስገቡታላችሁ። ከዛ በኋላ እንደዚህ እናደርግና
ይሄንንም ደግመን እንደዚህ ጥፍ እናደርገውና ይሄንን እናስተካክላለን ማለት ነው። የተጨማደደ ነገር ካለ እናስተካክለዋለን በደንብ ማለት ነው። እንግዲህ በዚህ መልኩ ከታጠቀን በኋላ ይሄንን ገማር ወይም ጋማር መታጠቅን እንጀምራለን ማለት ነው። ይሄንን እንግዲህ ለምንድን ነው የምንታጠቀው? ልክ ሱሪ ላይ ቀበቶ እንደምንጠቀመው ሁሉ እዚህ ላይም ግዴታ ቀበቶ ስለሚያስፈልገው ጠበቅ አርጎ መያዝ ስላለበት እንደዚህ አርጋችሁ ትስቡትና እንደዚህ ይለበሳል ማለት ነው። እንደዚህ አርጋችሁ ይሄ እንደዚህ ታደርጉትና በዚህ መልኩ ይለበሳል ማለት ነው። እዚህ ላይ ልብ ብላችሁ ተመልከቱኝ። አሁን ብዙ ሰው ስህተት የሚፈጽመው ምን ሲያደርግ ነው? ግማሾቹ እንደዚህ አድርገው ይታጠቁታል። በፍጹም ይሄ ወደታች ዘቅዝቃችሁ መታጠቅ የለባችሁም። ይህ በራያን የባህል ልብስ በፍጹም መለበስ የሌለበት አለባበስ ነው። እዚህ ላይ ጥንቃቄ ልታደርጉ ይገባል። በፍጹም ይሄኛው ወደታች ማድረግ የለባችሁም። ኔቨር። እንዴት ነው መልበስ ያለባችሁ? ይሄ ያስታውቃል። በቃ ስትለብሱት ራሱ ማለት ነው። ገባችሁ አይደለ? እንደዚህ ነው መክፈት ያለባችሁ። ይሄ በዚህ መልኩ ትለብሱታላችሁ ማለት ነው። ያው ይሄንን ስንታጠቅ እንግዲህ ብር መያዝ እንፈልጋለን ምናምን፣ ይሄንን ከፍተን እዚህ ላይ ብር እናስቀምጥበታለን ማለት ነው። እዚህም ኪስ አለው ሌላ ብር እናስቀምጥበታለን። ከዛም አልፈን ደግሞ በዚህም በኩል የፈለግነውን ነገር ልንይዝበት እንችላለን። ይሄ ልክ እንደ ኪሱ ነው ያገለግለናል ማለት ነው። ሽርጣችንን እንደዚህ አድርገን ከታጠቅን በኋላ ምንድነው የሚቀረን? ነጠላ ሲለበስ እንግዲህ የትላልቅ አባቶች አለባበስ አለ፣ የወጣቶች አለባበስ አለ። እንዲሁም ደግሞ ዝም ብሎ እንደዚህ ተደርጎ እዚህ ላይም አስቀመጥም ይቻላል፣ መብታችሁ ነው። ነገር ግን እኔ አሁን እየለበስኩ ማሳያችሁ የወጣቶች ነጠላ አወነዛዘፍ አሳያችኋለሁ ማለት ነው። እንግዲህ ያው ነጠላ ስንለብስ ደግሞ ጥበቡ ወደ ላይ እንዳይገለበጥባችሁ በዚህ መልኩ እንደዚህ አድርጋችሁ ትይዙትና እንደዚህ አድርጋችሁ በቀኝ እጃችሁ ያው እንደ አወነዛዘፋችሁ ማለት ነው። ወደ ግራ መወንዘፍ የሚፈልግ ሰው ሊኖር ይችላል። እኔ አሁን የማሳያችሁ ያው የወጣቶች ነጠላ አወነዛዘፍ ላይ ነው። እንደዚህ ታደርጓትና ከዛ ደግሞ ይቺን አምጥታችሁ እንደዚህ ታደርጓታላችሁ ማለት ነው። እንግዲህ ተመልከቱ። ይችኛዋ ጥበብና ይችኛዋ ጥበብ አንድ ላይ መምጣት መቻል አለባችሁ። ይችና ይቺ። ከዛ በኋላ ምንድነው የምታደርጉት? ይችን ሰብሰብ ታደርጓትና እንደዚህ አድርጋችሁ እንደዚህ ማድረግ ትችላላችሁ ማለት ነው። እንደዚህ አያችሁ አይደለ? በዚህ መልኩ ይሄ የወጣቶች ይችኛዋ እንትኗ ወደታች ረዘም ካለች ያው ወጣቶች እንደዚህ አድርገን ነው የምንታጠቀው ማለት ነው። እንግዲህ እንደምታዩት በዚህ መልኩ የራያን የባህል ልብስ መታጠቅ መቻል አለባችሁ ማለት ነው። እንደዚህ ማድረግ ትችላላችሁ፣ ኖርማል ነው። ነገር ግን ትልቁ ችግር እያየን ያለ ነው። አንደኛ ይሄንን ነጠላ ከላይ እንጂ ከታች አይደለም የሚሆነው። ልክ እዚህ ቪዲዮ ላይ እንደምትመለከቱት አሁን ይሄንን ሽርጡን እያለ ነጠላውን ለብሰው የነጠላውን ጥበብ ወደታች አድርገው ነጠላውን ለብሰው እየጨፈሩ እንግዲህ ልክ እዚህ ቪዲዮ ላይ እንደምታዩት እንግዲህ እነዚህ ልጆች ይሄንን መታጠቅ ያለባቸው ይሄንን ነጠላ ታጥቀው ነጠላውን ደግሞ ጥበቡ ወደታች ዘቅዝቀው ለብሰውታል ማለት ነው። እንደዚህ ተደርጎ አይለበስም። ሁለተኛ ቀድም እንዳልኳችሁ እንግዲህ ይሄንን ጥበብ ለምንድነው ወደታች አድርጌ ያልታጠቅኩት? ዋናው ፖይንት ደግሞ እዚህ ላይ ነው ያለው። አባቶች ምን ይላሉ? ጥበቡን ወደታች አድርጎ መታጠቅ ያለበት ትልቅ ጀብድ የሰራ ጀግና ሰው፣ በቃ በታሪክ በራያ ውስጥ ትልቅ ጀብድ የሰራ በጣም ጀግና የሆነ ሰው ነው ጥበቡን ወደታች አድርጎ መልበስ ያለበት እንጂ እንደኔ አይነት ያው ወጣት ውርጋጥ የሆነ ሰው ግን እንደዚህ ጥበቡን ወደታች መልበስ የለበትም። ነገር ግን ባለማወቅ ብዙዎቻችን እንደዛ አድርገን እንለብሳለን። ይሄንን ነገር ከአባቶች ከሰማው በኋላ ጥበቡን ወደታች አድርጌ ታጥቄ አላቅም። ድሮ ግን ባለማወቅ ጥበቡ ወደታች አድርጌ እታጠቅ ነበር። እንግዲህ ለዛሬ የነበረን የራያን የባህል ልብስ አስተጣጠቅ ቱቶሪያል ይሄንን ይመስል ነበር። ከወደዳችሁት ይሄንን የራያን የባህል ልብስ አለባበስ ለማያውቁ ወንድሞቻችን እንዲደርስ ሁላችሁም ላይክ፣ ሼር፣ ዲዩት እና ሪፖስት እንድታደርጉ በትህትና ጠይቃለሁ። በአለባበሴ ያጎደልኩት ነገር ካለም የራያ ልጆች ወንድሞቼ ልታረሙ ትችላላችሁ። አመሰግናለሁ።